አዳምጠኝ። እኛ አባታችን ወንድም የተሳሳት ከሆንኳል ተሳስቼ ከሆነ ልትመልሰኝ ፈለግ ደግሞ በመምከርና በማግባባት ዓለም በቃኝ ብለው ምን ነው አይደለ? ባታዊ ናቸው አይደለ? ጠየቀኝ። የሰላም ስለፈጠረ ስለ ክርስቶስ ምናልባት በክርስቶስ አታምን ከሆነ በምታምነው ለምን በቃ ተረጋጋ። ሰላም ምን ነው አለ አይደል? ስላለኝ ጠየቀኝ አይደል? ምን ነው አለ አለኝ እኮ አይደል እንዴ? ምን ነው አለ አይደል? ሀሳቡን እስከሚጨርስ ድረስ ዝም ብለህ ጸጥ ብለህ አድምጠው። መጠየቅ ካለብህ በኋላ ትጠይቀዋለህ። ለምንድን ነው እንደዚህ እንትን የምትዋከበው? ኧረ እባክህ አትቆጡም ብላችሁ የደቂቃዎች ቀጥል እያልኩ እኮ ነው። ምን አንተ ስትናገር እኮ የተናገረ የለም እኮ ምናልባት ብታዳምጥ ጥሩ ነበር። ያነሳው ጥያቄ እኮ ነው እየመለስኩት ያለው። እንዴት ፕሮፋይል አደረካቸው ለምትለው እኔ ራሴ ገዳሙ ሂጄ የሄድኩት ገብርኤልን ብዬ ነው። ገብርኤል ገዳም አሪፍ ነው ተብዬ ነው የሄድኩት ራሴ። እኔ እዛ ሂጄ ደግሞ እያደረገልኝ ራሴ ነው የማውቀው። እኔ በጣም ታምሜ ጸሎት ይደረግልኝ ተብዬ ማስካባ ጸሎት እስከሚያደርሱኝ ድረስ ደርሷል። ተደውሎላቸው የሁሉ ደርሷል። ገብቶሃል? ይሄ ሁሉ ሲደረስ በሳቸው ጸሎት ነው ዳንኩትኝ። ማን ያዳነ? ፈጣሪ እግዚአብሔር ነው። በማን ላይ ያድሮ? በሳቸው ላይ ያድሮ። ይሄ ነው የምነግርህ። ይሄ ምስክርነቱ ማለት ነው። አንድ ደግሞ እናንተ ግባትና በሰው ከምንከታ ሰው ከምናመለክ የምትሉትን ነገር ደግሞ ብታርፉና ብታውቁ አስረዱና አስተምሩና። ሰውኛ አላመለክንም፣ ግን ጻድቅ ያማልዳሉ ብለን ግን እናምናለን። ክርስቲያኖች ነን። ጻድቅ ያማልዳሉ ብለን እናምናለን። እኛ ኃጢአተኞች ነን። ምንም የራሴ ኃጢአት ራሴ ነው የማውቀው። እኛ ኃጢአተኞች ነን። ግን አንድ ቁጣ አንድ በቅሰፍት የመጣን ነገር ጻድቅ አያማልድም። አንተ ብትለምነው አያማልድም። ከአንተ ጸሎት የጻድቅ ጸሎት ቀድሞ አይሰማም። ምን አትበል፣ እሱ የራሱ ጉዳይ ነው። ግን እኔ ራሴ ጻድቅ ሰውን ስለማቅ ነው። ለምን ቅድም እንዴት አወክ ላለኝ ደግሞ ቅድም ያው ላሳየም ይችላል በቪዲዮ ማለት መረጃውን አብረው ያደጉ አባቶች ከእሳቸው ጋር አብረው ያደጉ ማነው የቁራ ኢየሱስ ሁሉ አባት አሉ የመሰከሩ። ይሄን ሁሉ ሳሳያቸው እንኳን ቅድም ከሰባት ቤት አይ ይሄ እሳቸው እኮ ተገዝተው ሊሆኑ ይችላሉ አለ። ጭማቸው በሙሉ እኮ ሽበት ነው። እሳቸው የሚዋሹት በብር የሚገዙ ለምን ነው? አባት ናቸው። አንድ ትልቅ አባት ናቸው። ይሄን ከማለት ድረስ እንኳን ደርሳቸዋል። በጣም ያሳዝናል። እውነት ሂዳችሁ ብታዩት እንኳን ነው። ሂደው ያዩት እንኳን የአባታችን ፎቶ በትልቁ አስቀምጠው ቤተ መቅደስ የገብርኤልን ዝቅ አድርገው የማርያምን ዝቅ አድርገው ይላሉ። እስከዚህ ድረስ ደርሰዋል። እኔ በአይኔ እስካየሁት ድረስ ግን እውነትን ነው የምናገረው። ዛሬም ነገም ገብርኤል ቤተ መቅደስም ገብቻለሁ፣ ማርያምን ገብቻለሁ፣ ጊና ቂርቆስን ገብቻለሁ፣ መድኃኒዓለምን ገብቻለሁ። የእሳቸው ፎቶ ከፍሎ ተሰቅሎ የመድኃኒዓለምና የገብርኤል ወይም የመድኃኒዓለም የማርያም ዝቅ ብሎ ተቀምጦ አይቼ አላውቅም እኔ እውነት እስከማውቀው ድረስ። እሺ ይሄን ሰው እሺ አላየኸውን፣ ነገር ግን እሳቸው ሲያቆርቡ አይተሃል ወይ? ሲቀድሱ አይተሃል ወይ አለኝ አንድ ሰውዬ። አይ ምናልባት እሳቸው ስራቸው ሌላ ሊሆን ይችላል። ሲያቆርቡና ሲቀድሱ ያላየሁትን አየሁ አልኩት። ግን የእሳቸው ስራ ለብቻ ሊሆን ይችላል። ቀዳሹ ለብቻው የራሱን ችሎ ሌላ ነገር ሊሆን ይችላል። ምናልባት እሳቸው ሰባኪ ሆነው በጎን ቀድሰው በጎን አቆርበው ይሄ ሁሉ ስራ ይዘለቃል ወይ? እያንዳንዱ ስርዓት የለም ወይ አልኩት። ይሄ ሁሉ ስራው እንኳን ትቶ አይ ይሄ ያቀረብካቸው በጠቃላይ ያቀረብከው መረጃ በገንዘብ የተገዛ ነው እንጂ በሌላ ነው። እስከዚህን ድረስ በዚህ ጾም እንኳን እስከዚህን ድረስ አዲያ እስከምገባ ድረስ ደርሰናል። እኛ ሰዎች ግን ክርስቲያን ተብለን ሁላችን በአንድ እየተጠራ ነው። ወይም ለይቶልን ወይ ጴንጤ ወይም ያን መናፈቅ በሚባለው በሆነ እስከዚህ ድረስ በሰው ድርስ ብሎ ያውቅልሃለሁ፣ ድርስ ብሎ ያውቅልሃለሁ። አንተ አሁን ስለኔ መተህ አውቅልሃለሁ ፕሮፋይል ያደረገው የገብርኤል ልጅ ነው ያልከው አንተ ምንድን ነህ? ሰው እያመለክ ነው ወይ? ለምን ትላለህ? የምታው ሂደህ ቀርበህ ማየት ነው፣ መረዳት ነው። ሁሉን ተተረዳ በኋላ ብትኮንንም ጥሩ ነው። ስርዓቱም የሚያዋጣም የመጠየቅ መብቱም ካለ እሳቸውንም መጠየቅም ትችላለህ። መረጃቸውን እዛው ያቀርቡልሃል መብቱ ካለ። በዚህ ብንጨርሰው ደስ ይለኛል። ጨረስክ? አዎ። እሺ እንድቀጥል ከፈቀዳችሁልኝ ነው። አይደለም ሌላ ጥያቄ አለ። ቅድም የጠየቁ ጥያቄ አለ። እኛ ዋኖቻችን እነማን ናቸው? የኛ ዋኖች
አሁን ከስራቸውን ታውቋቸዋለች ይባላል። ስራቸው ምንድን ነው? አባ ዮሐንስ ምንድን ነው የሚሰሩት? አንደኛ ምንድን ነው የሚሰሩት? ወንድሜ አሁን የሰላሜ አንድ ነገር የምነግርህ አባ ዮሐንስ ምን እየሰሩ ነው ያሉት? ገደሙ እዛ ቦታ የሄደው ጸበሉ ይፈውሳል አይፈውስም? ይህን ነው የምጠይቅህ። ጸበሉ ይፈውሳል አይፈውስም? በገብርኤል ስም ስለተቋቋመ በሳቸው ስም አይደለም፣ በገብርኤል ነው። የሰላሜ አይደለም። አዳምጠኝ፣ አንድ ነገር ልንገርህ። አንድ አትሳሳት። አሁን እስካሁን አዳመጥኳቸው። እዚህ ጋር ላቋርጥህ ወይ? ይቅርታ አድርግልኝና ላቋርጥህ። የሰላም የሰማኝ ሆነ እኔ ላውራው አንድ ጊዜ ጠብቀኝና እስቲ ይችን ላውራና ማውራት ካለብህ በስነ ስርዓት ተረጋግተህ እውነት ለማወቅ ለመረዳት ከሆነ በትህትና መመለስ ያለብህ። አንዴ ሳይሆን የተነገረህን ሳሰማ አንዴ ብለህ ደግሞ ሁለቴ መጀመሪያ ልጅ የገብርኤል ልጅ ጨረሰ አይደለ? የጨረሰውን እኔ መመለስ አለብኝ። አንተ ሰው ጻድቅ የሚባለው አርጉና ከታችሁናችሁ ታብታባሩ አንድ ሰው በእግዚአብሔር ፍቃድ መንኖም ሆነ የትሩፋት ስራ ሰርቶ ተጋድሎ ቤተክርስቲያናችን ቅዱስ ብላ የምትለው ከሞተ በኋላ ከ50 ከ60 ዓመት በኋላ ነው ቅዱስ የምትለው ቅዱስ የምትለው። አሁን ግን ቤተክርስቲያናችን ያላት ስርዓት በአሁኑ ጊዜ አይደለም ነው አይደለም። የዛ ሰዓት የነበረው ስርዓት ስለምመልስለት ቤተክርስቲያን ማለት ነው በህግና በስርዓት በቁንና የምትመራው ከ318 ሊቃውንት ከዛ በኋላ ብዙ ነገሮች ተስተካክሏል። ግን ሆነም ቀረም ቤተክርስቲያናችን እያዘዘች ያለችው በህይወት እያለ አንድ ሰው ቅዱስ አይባልም። በቃ አለቀ። ወደዳችሁም ጠላችሁ በፍጹም ቅዱስ አይባልም። እሳቸው ቅዱስ ሊሆኑ አይችሉም። ችግሩ እኮ ይሄ ነው። እኛው ቅዱሳን ያላቸው ገንዘብ እየሰበሰቡ ባህታ የሚባል የለም። ደግሞ በነገራችን ባህታ የሚባል ነገር የለም። ሀብት እየኖረ የሰላም ያውረደ ወደዛ ወጥቷል ማለት ከታችሁን አዳምጠን ይኸውልህ፣ እኛ ምን ሲጀመር የመግባባት መንፈስ የለም። እውነትን አውቀህ ለመረዳት የምትሞክር መስሎን ነበር። ስራዬ ብለህ ለመከራከር የመጣ ስለሆንክ የእኛን መስማት ስለማችል ምንም ልናደርግ አይችልም። የፈለገውን አናግሮ ሊወጣ ነው የመጣው። ምንድን ነው? ምን ማለት ነው? የጻድቅ ሰው ጸሎት ግዳጅ ትፈጽማለች ማለት ጻድቅ ተብሎ የሚጠራው ለሞተው ነው ወይስ በህይወት ላለው ነው ግዳጅ የሚፈጽመው? እሺ ጽድቅን ለሚያደርግ ሁሉ ጻድቅ ነው የሚለውስ ወዴት ነው የምታደርገው? መጽሐፍ ቅዱስ ላይ የተቀመጠው እንዴ? ይህን ያልኩ ማጋነን እኮ በጣም ከባድ ነው አይደለም? አባታችን ስንት ሰዎችን እየረዱ ድውይን እየፈወሱ ህሙምን ይሄ የታወቀ ዓለም የሚያውቀው በጣም የሚገርም ስራ እየሰሩ ይሄ በጣም አጠያየቅ ሊሆን አይችልም። ስራዬ ብለህ እኛን ለመቃወም ሀሳባችን ለማብጠልጠል ካልሆነ በስተቀር እንዴት እኛ አባታችን ደግሞ ይኸውልህ እሱ ያለው ደግሞ ድሮ ነው እንጂ አሁን የለም ይላል እኮ። ድሮ እግዚአብሔር ድሮ ቀረ ማለት ነው። እንግዲያስ በአንተ ሀሳብ እግዚአብሔር ድሮ ቀርቷል ማለት ነው። እና እንዲህ ችግር የለም። ድሮ እስኪ ተከላ አባይን ወለደች ወንድማችን አውራም አይ ቤተሰቦች ማለት ያው በእናንተ ላይ ምንም አይነት የማውራት ችሎታው የለኝም፣ ግን የምታዩት ነው። በቃ ስትነግሯቸው እንኳን የመግባባት እስኪልረዳ እውነት ይሆን እንዴ ብለው የማገናዘብ ችሎታ የላቸውም። ምናልባት እኔ መጽሐፍ ቅዱስን አንብበው ስርዓተ ቤተክርስቲያን ተረድተው ስልጣኑ የተሰጣቸው መስሎኝ ነበር። አሁን የክሌ እንደዚህ አድርጉት የምስክር ወረቀት ተሰጣቸዋለን ተብሎ የተጻፈላቸው የክሌ እንደዚህ አድርጋቸው ተብሎ የተሰጡት ናቸው። ከአነጋገሩ ትረዳዋለህ። ምንድን ያሉ ሰው ሳይሞት ጻድቅ አይባልም፣ ጻድቅ አልነበሩ ተብሎ ተጽፏል እኮ መጽሐፍ ቅዱስ ላይ እና ከሞተ ከ50 ዓመት በኋላ ነው ጻድቅ የሚባለው። የትኛው መጽሐፍ ቅዱስ ላይ እንደዚያ ብሎ የተጻፈው?
እና ምንድን ነው አሁን ኤፍታህም የገብርኤል ልጅም ብዙም ጊዜ ያቸዋሉ። ከየት ነው የማያቸው? ከሰባት ቤት እና ከገብረ ስላሴ ቤት። ብርሃን ከጨለማ ጋር ምን አንድነት አለው? ለምንድን ነው ዚያዳችን የምትከራከሩት? እነዚህ እኮ ድንጋዩ ዳቦ ነው ብሎ የሚከራከሩ ሰዎች ናቸው። እውነትን ሳይፈልጉ እውነትን ሸፍነው ለውሸት የተሯጡ ሰዎች ናቸው። ስለዚህ መነጋገር ካለብን ስለ እውነት ይህን እናድርግ። ስርዓተ ቤተክርስቲያን እንደዚህ ትላለች። እሱን በእኛ በግላችን እንመማር። ነገር ግን ያነደን እናስረዳቸዋለን ብለን ሌላ ጣጣ ውስጥ እየገባን ነው። እና እነዚህ የዲያብሎስ ግብረ አበሮች ናቸው። እውነት ለመናገር ማለት ነው። እውነትን የማይፈልጉ የዲያብሎስ ግብረ አበሮች ሲናገሩ እንኳን ስርዓት የላቸውም። ስርዓታችሁን ያዙ። መጀመሪያ ተናግረ ፍላጎትን የምትናገረውን ጨርስ። ከዛም በኋላ ግን ለተረኛ ደግሞ ስትባል ምንድነው ከመሀል ላይ ይይዛል። ይህ ምንድነው? ስርዓት አልበኝነት እኮ ነው። እና ምንድነው ከዚያም ቤት ባንሄድ መማር ካለብን እኛ እንመማራለን። መማር ካለብን እግዚአብሔር ይመስገን ጥሩ ጥሩ አባቶች አሉ፣ ከነሱ እንማር። የሚዲያ ላይ ተጎልቶ አንድም ስራ የማይሰራ እንዲህ 24 ሰዓት ተቀምጦ ለወሬ ብቻ አቆመ ሰው ጋራ ምንድነው የኛ ግንኙነታችን? እኛ እኮ የምንገናኘው የሆነ ሰዓት ላይ ስራ እንሰራለን፣ የሆነ ሰዓት ላይ በፍሪ ታይማችን ደግሞ እንመማራለን። እና ሰዓት ሲኖራቸው ከዚያም ቤት ሄዳችሁ ያልሆነ ነገር ባትነጋገሩ ጥሩ ነው። ብትነግሯቸው የሚሰሙ ሰዎች አይደሉም። አለቃቸው የበላያቸው ምንድን ነው? ግብረ አበሮች ናቸው። እውነት እንደው ነግራቸው እንኳን የማይሰሙ እውቅና እዚህ ድረስ ነው። እንግዲህ ሰው ከሞተ ከ50 ዓመት በኋላ ነው ጻድቅ ብሎ የሚጻፍለት። በጣም ከክህደትም በላይ ክህደት። እና እነዚህ ሰዎች ኦርቶዶክስን ይወክላሉ። በጣም አዝኛለሁ። እና እውነት ወንድሞች እህቶች ካልሆነ ቦታ ባንገኝ መልካም ነው። ከዛ በተረፈ ግን ካለንበት ላይ ሆነን ስለ ጥሩ ነገር እንነጋገር። ካልሆነ ቦታ ላይ ግን አንሰነጋገር። በቃ ባለንበት በዚሁ በቤታችን ሆነን እንጽና ባይ ነኝ። ልክ ነህ ወንድሜ። ቅድም እስሮል እንዲያረፉ እያሳለፉ እያለ የሆነ ወንድማችን ጎቶ እዛ ይጠይቁታል እና የት ነው የተማረው? ተምሯል ወይ? የት ነው ቅስናው የተቀበለው? የት ነው ዲቁናው የተቀበለው? የት ነው እንትን ያለው እያሉ ይጠይቁታልኝ እና እዛ ማለፉ አስችለኛል እና ገና ስነቀው ሳመኝ እና ገባው። ስገባ ልጁ ደግሞ ያው እስከዚህ እንትን አላለም እና አይ ተምሯልኝ መረጃው እንዲህ ያለ ብዬ መረጃውን አሳየና አሉኝ። መረጃውን አሳየዋቸው። ሳሳያቸው አይ አባትማ ተገዝቶ ነው የመጣ እንጂ ትክክለኛ እንትን አለን፣ ወረቀቱ ዋና ዶክመንቱን ይዘና አለኝ። ዶክመንቱን ከፈለክማ ሂድና አባን ጠይቃቸው፣ ትክክለኛውን ልብ ካለ ሂደ አባትን ጠይቃቸው እንጂ ከአባ ውጭማ አይሆንም። ፍቃዱ የተሰጣቸው ፍቃዱ ዋናው ከአባ ውጭማ እንዴት ሊኖር ይችላል? እንዴት ትጠይቃለህ? አንድ ምዕመናን አልኩት። በዚህ ነው ስንከራከረ ነበርና ሌላ አይደለም። በጣም ይቅርታ ግን አባ ዮሐንስ ከመጥምቀ መለኮት ከቅዱስ ዮሐንስ እኔ እበልጣለሁ አሉ። ስርዓተ ቤተክርስቲያን ያደገ ሰው ይህን ቃል ይናገራል። አሁንም ተናግሮት ነው የሄደ፣ ምላሹን እንኳን ሳይሰጠው ማለት ነው። ከመጥምቀ መለኮት ጌታን ካጠመቀ እኔ እበልጣለሁ አለ። እሳቸው ይህን ቃል አይናገሩም። ከዚያ ሲቀጥል ምንድን ነው ገብረ ስላሴ የሚያሳየው አባ ዮሐንስ እንደዚህ ብሎ ተከሰዋል። የወረቀቱ ያ ወረቀት እኮ ፕሪንት ተደርጎ የሚጻፍ ነገር ነው። ወይም ደግሞ አባታችን ይዘውት አይደለም ያ ወረቀት የተገኘው። የተለያዩ ማስረጃ እያሉ የሚጽፏቸው ወረቀቶች አሉ። ያን የሐሰት ክስ ይጽፉና ከታች ላይ አባ ዮሐንስ ተስፋ ማርያም ብሎ ይጽፋሉ ማለት ነው። እሱ ብቻ አይደለም ከእጃቸው ላይ አይደለም እኮ ከሳቸው የተገኘ እነሱ በእጃቸው በራሳቸው በከሳሾች እጅ ፕሪንት አድርገው ከታች በእስክሪብቶ አባ ዮሐንስ ተስፋ ማርያም ብሎ ይጽፉበታል። ይህን እያስቀረጹ ይህንን አይነት የሚዲያ ዘመቻ እያደረጉ እናንተ ግን ለማስረዳት አትሞክሩ። መነጋገር ካለብን እኛ ስለ እውነት የሚፈልግ ሰው ከመጣ የማንም ሰው ቢሆን እናስረዳለን። እውነትም የማይፈልግ ሰው ግን ብርሃንን ፈልጌ ወደ ጨለማ ሄዳለሁ የሚል ሰው ጋር ብትጎትተው እንኳን እሺ አይልም። ምናልባት ብትመልሰውም እንኳን ተመልሶ እዚያም ቦታ ላይ ከመግባት ወደኋላ አይልም እና ምንም እንኳን አያናግሯችሁም እኮ እኔ ከውጭ ሆኜ እያየኋቸው ነበር። ኤፍታህና የገብርኤል ልጅ ልትናገሩ ስትሉ እናንተን ወደሆኑ ይዟቸዋል። ወይ ሚውት ያደርጉሃል፣ አንደኛው በጥያቄ ይገድባል፣ ወይ አንደኛው ደግሞ የሆነ ነገሩ ይናገራል።
ስለዚህ ካልሆነ ቦታ ላይ አንግባ። ታየዋለህ። አሁን ጥያቄው እንደፈለገ ጠይቆ ምላሹን ግን ሳይፈልግ ሄደ። እያዳመጠ ነው መሰለኝ። እየተመላለሰ እኮ ነው ደግሞ እኮ የሚገርመው፣ እየገባ እየወጣ ነው። የምንፈልገው ሆነ አላውቅም። እነሱ ችግር የለም ሲጀምር እሱን እንደሱ አይነት ብሎክ እያደረግን መሸኘት ነው ያለብን፣ ድጋሜ እንዳይመጡ። እኔ ቅድም የሄድኩት ማነው የላከልኝ በፊቱ በራሱ ልከልኝ ወዲያውን እንትን ሳረገው ሲያስገባኝ እኔ ሲጀመር የሚሄደው ስራዬ ብዬ ዝም ብዬ የሚያወሩትን ወሬ አበላሽቼ እንዳንጫጫቸው ስፈልግ ነው። አውቃቸዋለሁ አለ ይሄ ነግሬያቸው እውነቱን ተረድቷቸው ሰምተውኝ እሺ የሚሉ ሰው ስላልሆኑ አውቄ አንዳንድ ሰዎች እንዳይኖሩ እንደዚህ በማለት በዛ መሀል ላይ ገብቼ እውነቷን ተናግሬ ለመውጣት ብቻ ነው እንጂ ሌላ ምንም ከእነሱ ጋር ይሰሙኛል ወይ ደግሞ አላት። ሌላ ደግሞ ማለት በገዳሙ ውስጥ አሁን የገባ ሰው አለ እንዴ የሚመስለኝ የሚለው ይኸውልህ ኤፍታ ምን አለ መሰለህ፣ አሁን ስለ ቤተክርስቲያን ስለሆነ ኤፍታ እየሰማኝ ነው? አዎ እኔ አሁን ትንሽ ማለት ቻርጅም ሊዘጋብኝ ነው፣ ትንሽ ተናግሬ ለመውጣት ነው። አሁን ስለ ቤተክርስቲያን ስለ ገዳሙ ማለት ነው፣ ስለ ገዳሙ መስቀል በሳቸው ስም አድርገው ይሸጣሉ፣ ቲሸርት እዛ ውስጥ ይሸጣሉ ምናምን የሚሉት ስም የሚያጠፉት ነገር አለ እና ይሄን ነገር እኛ መናገር አለብን ነው። አሁን እነሱ የሚሉትን ይዞ ነው የመጣው። ይሄ ማለት ይሄ ውስጥ ላይ ይገባል ይወጣል። የሰላም የሚሉት የሰላምም አይደለም የበጥባጭ ነው። ግን ምንድነው መስቀል በራሳቸው ስም እንግዲህ አባ ዮሐንስ በጣም ትሁት በጣም እኔ እንጃ የራሳቸውን ጭንጋፍ ነኝ እስከ ማለት ድረስ የደረሱ ናቸው። እንግዲህ በሳቸው የመጣውን ድነት እኛ ደርሶናል ማለት የደረሰው ያውቀዋል፣ የሚያውቀው ያውቁታል። እና ምንድነው እነሱ አንደኛ ፕሮፋይል ማድረጋችን፣ ፎታቸውን መለጠፋችን፣ መያዛችሁ ይህ ሁሉ ያንጨራጭራቸዋል። እና ምንድነው መናገር ያለብን አንደኛ በገዳሙ ውስጥ አባ ዮሐንስ መቼም ከምንም በላይ ቲሸርት የራሳቸውን አሳትመው እንደማይሸጡ ይህን እኔ ራሴ በአካል እጅ ያረጋገጥኩት ነው። እንደገና ቤተክርስቲያን ደግሞ ለምትለው ቅዳሴ አይገቡ ምናምን የሚለው የእሳቸው የራሳቸው ክፍል አለ። ያ የሚጠይቃቸው አካል ይጠይቃቸው። ግን እሳቸው እየሰበኩ እግዚኦታ እያሉ ያስተባበሩ ያን ሁሉ መነኮሳት እየመሩ ይህን ሁሉ ነገር እያደረጉ እዚህ ጋር ለምን አልቀደሱ? ቢቀድሱም ደግሞ ለምንድን ነው ቅዳሴ ብቻ የቀደሱት? እውነት ለመናገር ማለት ነው። እና ምንድን ነው እነሱ እኮ አንዱን ማድረግ አይችሉም። አሁን እነዚህ እኮ የሚናገሩት አንዱን እንኳን ራሱ ማድረግ አይችሉም። ይህን ነገር እኛ መናገር አለብን። አሁን ዝም ብለው ሰዎች ዝም ብለው እነሱን የሚከተሏቸው አሉ። ዝም ብለው የሚከተሏቸው እና እንደዚህ ናቸው። ባህታዊ ይባላል እንትን ማለት ነው። ብህትና ማለት ዘግቶ የሚጸልይ ነው። ገዳም አያስፈልግም። በቃ ቤት አንድ ቤት ዘግቶ የሚጸልይ ነው የሚል አለ። ገዳም ምንነት ማወቅ አለባቸው። ብዙ የማያውቁ ግን ውስጥ መስመር ገብተው ያንንም ይህን የሚከታተሉ ሁለት ልብ የሆኑ አሉ። ስለዚህ በገዳም ውስጥ አንድ ማወቅ መታወቅ ያለበት የአባ ዮሐንስ ቲሸርት አይሸጥም። የአባ ዮሐንስ ጸበል የሚባል የለም። አባ ዮሐንስ እሳቸው ገዳሙን በህልም በራእይ ታይተው ሄደው አፈለቁ፣ እንዲፈለቅ ተደረገ። ከዛ በኋላ ያ ሁሉ ለህዝቡ ድነት አረገ። ያድናል፣ አዎ ያድናል ይላሉ። የእግዚአብሔር ኃይል ያለበት ይላሉ። ታዲያ አባ ዮሐንስ ያን ቦታ ያፈለቁት እሳቸው ናቸው። በዚህም ያምናሉ፣ በዚህም እንትን ይላሉ። እና ይሄ ነገር ግልጽ ነው እንትን ማለት አለበት ነው። እና ይሄን ነው ሀሳቤ እንደ ሀሳብ ቤተክርስቲያን እሳቸው ይሄ ገንዘቡ ደግሞ መቼም እሳቸው ቤተክርስቲያን አትለምንም። አንድ አላማቸው ቤተክርስቲያን አትለምንም ትለመናለች ነው። እና ይሄን ነገር ግልጽ ሆነን በደንብ አድርገን እኛም የምናውቀውን እውቀት ካለንም ከሌለንም እያመጣን መሰረታዊ የሆነ ነገር ብናወራ መልካም ነው ነው የምለው። አመሰግናለሁ። ይፍታስ ይሰማል?